የሚረዳን የፀጉር ማክስ ነው ማለት ነው። ስለዚህ ዛሬ ምን እንደሆነ ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ መልካም አለው? ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤ የመጣሁት ለፀጉር የሚሆን ትሪትመንት አለ ማለት ነው። እሱም ምንድን ነው የሚለውን አብረን እናያለን ማለት ነው። በመጀመሪያ ግን ይህንን ቪዲዮ ስትጀምሩት ቤተሰብ ያልናችሁን አዲስ የሆናችሁ ቤተሰብ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቤተሰብ እንድትሆኑኝ በክብር ጠይቃለሁ ማለት ነው። ሁላችሁም ከኔ ጋር ያላችሁት ውድ የቻናሌ ቤተሰቦች ላይክ እና ሼር እያደረጋችሁ ቤተሰብ ሁኑኝ እላችኋለሁ። ውድ የቻናሌ ተከታታዮች እንግዲህ ዛሬ ይዤ የመጣሁት ለፀጉር የሚሆን ትሪትመንት ነው ማለት ነው። እንግዲህ ታውቃላችሁ ሁላችንም የምንኖረው በሰው ሀገር ላይ ነው። እንግዲህ ታውቃላችሁ በተለይ እኔ አሁን የምኖረው ዱባይ ነው። የዱባይ ውሃ ደግሞ ታውቁታላችሁ፣ በጣም ጨው አለ ውሃው፣ እንዲሁም ሙቀቱ አለ። በጣም ከባድ ነው ታውቃላችሁ። እና ፀጉር በጣም ነው የሚበጣጠሰው፣ በጣም ነው ወደኋላ የሚሸሸው ማለት ነው። በጣም እኔ በተለይ በእርግጥ ድሮም እኔ ግንባራም ነኝ፣ ግን ሞር ደግሞ እዚህ ሀገር ከመጣ በኋላ ሙቀቱና ውሃው በቃ ፀጉሬን አልተስማማኝም ማለት ነው። እና አንድ ቀን ምን ማድረግ አለብኝ ብዬ በጣም የተለያየ ቅባት ገዛሁኝ። የተለያየ በቃ ያላረኩለት ነገር የለም ለፀጉሬ፣ እንደውም ጭራሽ ባሰበት ማለት ነው። እና ምን ማድረግ አለብኝ ብዬ ሰርች አድርጌ ማየት ጀመርኩ ማለት ነው። ለፀጉሬ ምንድን ነው የሚስማማው? ምን ባረግ ጥሩ ፀጉር ይኖረኛል? ምን ባረግ ነው ወደኋላ የማይሸሽብኝ የሚለው ማለት ነው። እና አገኘው ማለት ነው። እንግዲህ እኔ የተለያየ አይነት ትሪትመንት አድርጌ ነው የምጠቀመው ማለት ነው። እግዚአብሔር ይመስገን አሁን ፀጉሬ በጣም ጥሩ ሁኔታ ላይ ነው ያለው ማለት ነው። አሳያችኋለሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሁላችሁም በተለይ እህት ሴቶች ፀጉራችሁን በደንብ አድርጋችሁ ተንከባከቡ። ልክ እንዴት ነው ፊታችን እንደምንከባከቡ ሁሉ ፀጉራችንም ልንከባከብ ይገባል። በተለይ በቃ ሰውነታችን ከጥፍር እስከ ፀጉራችን ድረስ ልንከባከበው ይገባል። ከራስ በላይ ንፋስ ይላል የሀገሬ ሰው። እና ለራሳችን መኖር መቻል አለብን ብዬ አስባለሁኝ። ፀጉሯ ነው እና ፀጉር ሲኖራት አንዲት ሴት ቆንጆ ትሆናለች፣ ውብ ትሆናለች። ስለዚህ ውበታችን ፀጉራችን ነው እላችኋለሁ። እና ያው እኔ እንደምታዩት በፊት ላይ ፀጉሬ በጣም ግንባር ነበር። በነገራችን ላይ አሁን እየበቀለልኝ ነው እዚህ ጋር በጣም እንጃ። ከ6 ወር በፊት በተለይ በጣም ወደኋላ የሸሸ ነበረ ማለት ነው። እና እንደዛ እላችኋለሁ ውዶቼ። ላሳያችሁ በጣም አሁን እግዚአብሔር ይመስገን ጥሩ ሁኔታ ላይ ያለው ፀጉሬ ማለት ነው። ምክንያቱም ትሪትመንት ቤት አዘጋጅ ይጠቀማለሁ። ቅባትም ደግሞ መግዛት አላቆምኩም፣ እገዛለሁኝ፣ እጠቀማለሁኝ። እና ግን ከምንም በላይ ቤት የምታዘጋጁት ነገር በእጃችሁ ሰርታችሁ ቤት የምታዘጋጁት ነገር በጣም አስፈላጊ ነገር ነው። በጣም አሪፍ ነው ማለት ነው። እና ይሁት እንግዲህ አሁን ከታጠብኩኝ ሳምንቴ ነው። አሁን እንግዲህ ትሪትመንቱን ተቀብቼ ታጠቧለሁ ማለት ነው። ይሁት በእርግጥ መሀል ላይ በጣም እንትን ነው እግዚአብሔር ይመስገን። እና እናቋርጥ ሁላችንም ትሪት ካረግ ነው ከተቀባ ነው የተለያየ አይነት ቤታችን ሰርተን የምንመግበው ከሆነ ፀጉራችን ልክ እኛ በአፋችን እንደምንበላው ሁሉ ፀጉራችን ይፈልጋል። እና ስንመግበው ማሳጅ ልናደርገው ይገባል ማለት ነው ዶቼ። እንግዲህ ይህን ይመስላል ፀጉሬ። እና በኋላ ደግሞ ስቀባው አሳያችኋለሁ ማለት ነው። እና አሁን ወደ አሰራሩ እንሄዳለን ማለት ነው። ወደ አሰራሩ እንሄዳለን፣ አብረን እንሰራለን። ከዛ እንደዚህ ጉርጉድ ያለ ብረት ድስት ታዘጋጃላችሁ፣ ንጹህ የሆነ ማለት ነው። ከዛ ያዘጋጀሁትን ግብአት እዚህ ውስጥ ጨምረን እሺ
ይኸውት ሩዙ ማለት ነው። ስንት ማንኪያ እንደማደርግ 1 2 3 4 5 6 7 በቂ ነው። 7 ማንኪያን ያደረኩት። እሺ ከዛን ደግሞ እዚህ ጋር ይታያችኋል አይደለ? ቅርንፉድ ወይም ደግሞ በአረብኛ ሚስማር ይባላል። ቅርንፉድ እሺ ወይም በግምት ወይም ደግሞ ቆጥራችሁ 20 ፍሬም ቢሆን ቆጥራችሁ ወይም ደግሞ በግምት እኔ አሁን በግምት ነው የምጨምረው ትጨምራላችሁ ማለት ነው። በነገራችሁ ላይ ይሄኛው እየተሰባበረ መሆን የለበትም። አያችሁ እቺ እንደዚህ የሆነ ነው አሪፍ ማለት ነው። እና እኔ በግምት ነው ያደረኩት። በግምት ማድረግ ትችላላችሁ። ከዛን ደግሞ ይሄንን ማያቅ ሰው የለም ብዬ አስባለሁ። ሳዘጋጅለት ፀጉሬ እንደዚህ ነው ማዘጋጀው። እንታረጋላችሁ እንደዚህ ፈንከት አርግታችሁ ትጨምሩበታላችሁ። እንደዚህ ፈንከት አርግታችሁ እንዲህ ማለት ነው። እንደዚህ ፈንከት አርግታችሁ ትጨምሩበታላችሁ። ቀይ ሽንኩርት ነው ማለት ነው። ይሄ ልጣጭ አትጣሉት። እሺ በጣም አሪፍ ነው። በጣም ወሳኝ ነገር ነው። እና ነጭ ሽንኩርት ለፎረፎር ለሚያሳክክ በጣም አሪፍ ነው። በጣም እኔ በፊት ፎርፎር ነበረብኝ። እንደዚህ ስጠቃቀም ነው የሄደልኝ ማለት ነው ፎርፎር። እና ነጭ ሽንኩርት አትላጡት። ቀይ ሽንኩርትም ስትጠቀሙ ለፀጉር አትላጡት። ከዛን እንደዚህ አደረግን ማለት ነው። ዝንጅብል ቢኖር አሪፍ ነበረ። እኔ ዝንጅብል የለኝም። አያችሁት? ሩዝ፣ ጥቁር አስሙድ፣ ሚስማር፣ ቀይ ሽንኩርት፣ ነጭ ሽንኩርት ማለት ነው። ነጭ ሽንኩርት 2 ፍሬ፣ ቀይ ሽንኩርት ደግሞ 1 ራስ ነው ያረኩበት ማለት ነው። እና እንዲህ ይመስላል። ይሄ አጥቤ እመለሳለሁ። ጠብቁኝ። ይሄው አጥቤ ያለው ማለት ነው። ሙልጭ አርጌ አጥቤዋለሁ። ውሃለው ትንሽ አጥቤዋለሁ ለጌማት ምናምን ማለት ነውና በጣም ቆንጆ ነው። ጥቁር አስሙድ ለአፍንጫ ለአስም በጣም ጠቃሚ ነገር ነው። ይሁት እና እሱን ደግሞ በጣም ነው የምወደው ለፀጉር ማለት ነው። በጣም አሪፍ ነው። 1 2 ማንኪያን ያደረኩት ማለት ነው። በጣም አሪፍ ነው ለፀጉር። ሩዝ አስገባው 7 ማንኪያ። ከዛን ሚስማር፣ ከዛን ደግሞ ጥቁር አስሙድ፣ ሌላ ደግሞ ቀይ ሽንኩርት ችግር የለውም። አሁን ይሄንን ውሃ አስገባበታለሁ ማለት ነው። እሺ ውሃ 1 ኩባያ ቀዝቃዛ፣ ሙቅ ደግሞ 1 ኩባያ ቀዝቃዛ 1 ኩባያ፣ የሙቅ ውሃ ደግሞ 1 ኩባያ። ስለሚመጥ ነጭ ሽንኩርት ምንድነው ሩዙ ስለሚመጥ ውሃ ምን ታረጋላችሁ መሰላችሁ? እያያችሁ ውሃ የሙቅ ውሃ ትጨምሩበታላችሁ ማለት ነው። አሁን ጋዝ ላይ እንጣዳው። እሺ ጋዝ ላይ እንጣዳው። ይሁት በደንብ ይታያችኋል ብዬ ተስፋ አደርጋለሁ። አያችሁት? ይሄው ለፀጉር በጣም የሚገርም ትሪትመንት ነው ማለት ነው። ጋዜና አብርቼው ነበርና እንደዚህ ነው ማለት ነው። እንደዚህ ሲበስል በነገራችሁ ላይ እኔ አብሽ ስለጨረስኩ ነው። አብሽ
እኔ ከአንድ ሁለቴ በጣም ብዙ ጊዜ ነው ተጠቅሜ ያዩት ማለት ነው። ጥቅሙ ሶሪ ካሜራውን ዘጋሁት እንትን አልኩት አፈንኩት እና በቀጣይ ላይ እሰራላችኋለሁ። አብሽ አዘጋጅቼ ማለት ነው። አብሽ አዘጋጅቼ እጨምርበታለሁ። በነገራችሁ ላይ እዚህ ላይ አንድ የረሳሁት ነገር አለ ያላስገባሁበት እንትን አላስገባሁበትም ሮዝመሪ። እሺ ውድ ቤተሰቦቼ ሮዝመሪ አጥቤያለሁ ማለት ነው። ሮዝመሪ ማለት ያው ስጋ መጥበሻ ማለት ነው። በሀገራችን ስጋ መጥበሻ ነው የምንለው፣ በእንግሊዝኛ ደግሞ ሮዝመሪ ነው። በአረብኛም ሮዝመሪ ነው የምልበታለሁ። ጨምርበታለሁ። እየፈላ ነው ይሁት በደንብ ለም ብሎ መብሰል አለበት። ያለበለዚያ መፍጫ ውስጥ አስገብታችሁ ይሄው ቤተሰቦቼ እንዲህ ሆኖ በስሏል። እንግዲህ አሁን በጣም ላም ብሎ በስሏል። ያያችሁት? ይኸው አያችሁት? ይሄው ይሄ ልንቅጥ ብሏል ማለት ነው። እና አሁን ይሄ ቀዝቅዟል። አንድ 5 ደቂቃ ሆኖታል ማለት ነው ከዘጋውለት። ቀዝቅዟል ኦልሬዲ። አሁን ወደ መፍጨት እንገባለን ማለት ነው። ይሄን ይመስላል። ይኸው ቅድም የጨመርኩበት ነው። የራሱ ውሃ ነው ይሄ የራሱ ውሃ ነው። አያችሁት? ይሄ አሁን እንደዚህ ሽንኩርቱ ከነሽንኩርቱ አብሮ ይፈጫል። ይሄ ነጭ የቅድሙ ነጭ ሽንኩርት፣ ቀይ ሽንኩርት፣ ጥቁር አስሙድ፣ ሮዝመሪ፣ ቀይ ሽንኩርት እንዳለ ይሄ አብሮ ይፈጫል ማለት ነው። እና እስቲ አብረን እንፍጭ። እሺ አብረን እንፈጫለን። ላዘጋጅ መፍጫ ማለት ነው። መፍጫ ላዘጋጅና ከስር እንዳይዘው ትንሽ ድምፅ አለው እንትኑ ፕላስቲክ ስለሆነ ሁለት ቦታ አካፍለን እንፈጨዋለን። አንድ ላይ ቢፈጭም ይበቃል። መፍጫ ችግር የለውም። ያን ያህል ብዙ የሚባል አይነት አይደለም። ይሄ ባይዛዊ ጥቁር አስሙዱ ነው፣ ልጣጩ ማለት ነው። ልጣጩ ነው፣ ምንም ችግር የለውም። ስትታጠቡት ከጸጉራችሁ ይለቃል። ዋናው ነገር ሩዙ በደንብ መድቀቁ ነው። አያችሁት? ያው ክሬም ነገር ሆነ ማለት እዩት። ይሄው ቤተሰቦቼ የተፈጨ የጸጉር ትሪትመንት ይሄን ይመስላል። ያው ግባቱ ይሄ ነው እንግዲህ። እንደዚህ ላም ተደርጎ ተፈጭቶ ይኸው እንደዚህ ወጥቷል ማለት ነው። አያምሩም? የሚገርም እንትን ነው፣ ትሪትመንት ነው። እና በቃ ክሬም በሉት በቃ ይሁት። ያው ለመቀባት ጸጉር ላይ በጣም አሪፍ ነው። እንትን አይልም፣ ለመቀባት አያስቸግርም ማለት ነው። እና እዚህ ላይ ምን እናስገባለን መሰላችሁ? ከዚህም በፊት ያዘጋጀሁት እንትን አለኝ ቅባት፣ የጸጉር ቅባት ማለት ነው። ይሁት የተለያየ አይነት ቅባት ነው ያዘጋጀሁት። ይህንንም ሌላ ጊዜ አሳያችኋለሁ ማለት ነው። ያሳያችሁ እሺ።
ይሄው 1 ማንኪያ ማለት ነው። 1 ማንኪያ ከዛ 2 ማለት ነው። ፀጉሬ የኔ ብዛት ስላለው 2። ይሄን አሁን እናደባልቀዋለን። ከዛ እንደዚህ እናደባልቀዋለን። አያችሁ ምን እንደሚመስል ሲያምር! በኢየሱስ ብሉኝ ብሉኝ ይላል። እንደዚህ ብሉኝ ብሉኝ ይላል። ይሄን ይመስላል። ቀሪም ደግሞ ስቀባ አሳያችኋለሁ። ይሄን ይመስላል የፀጉር ትሪትመንት እየተዘጋጀው ማለት ነው። አሁን እንግዲህ ተቀብቼ አሳያችኋለሁ። እየተቀባው ላሳያችሁ፣ ይቅርታ፣ እየተቀባው ላሳያችሁ። ልብሳችን እንዳይበላሽ ይሄንን ታውቃላችሁ፣ እንትን ይባላል፣ ሱፍራ ይባላል። ወይም ደግሞ አረቦች ምግብ ሲበሉ ስራቸው አንጥፈው የሚበሉት ነው ማለት ነው። ሩዙ እንዳይተባጠር እኛ ደግሞ ልብሳችን እንዳይቆሽሽ ምን እናደርገዋለን? እንደዚህ ይሄንን ተጠቅመን እንደዚህ እናደርግና ይሄ ራሱ ሲስተም ነው አይደል እንዴ? ከዛ እሺ እንግዲህ ይመስላል ፀጉሬ። አበጥሬዋለሁ፣ ቅድም አበጥሬዋለሁ። እንደዚህ አካፍለን 2 ሰዓት ማቆየት ትችላላችሁ። ሰዓት ካሌላችሁ ደግሞ 1 ሰዓት ራሱ እንኳን በቂ ነው። ሰዓት ካሌላችሁ፣ ሰዓት ካላችሁ ደግሞ እንዳልኳችሁ 2 ሰዓት 3 ሰዓት። ምክንያቱም ፀጉር የሚጎዳ አይደለም። ይሄ እቤት የሚዘጋጅ ነገር ነው። እቤት አዘጋጅታችሁ የምትጠቀሙት ነገር ስለሆነ ምንም ፀጉር የሚጎዳ አይነት ነገር አይደለም። ሰዓት ካላችሁ ከ2 ሰዓት እስከ 3 ሰዓት፣ ሰዓት ካሌለ ደግሞ 1 ሰዓት በቂ ነው። ምንም ችግር የለውም። እሺ እንደዚህ ፀጉራችን በኢየሱስ ክርስቶስ እና ጆሮዬን አስነካሁትኝ። እንትን ትላላችሁ፣ ፀጉራችሁ ጫፍ ጫፉንም ውስጡንም እንዳለ ማዳረስ መቻል አለባችሁ። የጭንቅላታችሁ ቅል ሊያገኘው ይገባል። እሺ በጣም አሪፍ ነው። በቃ ክሬም ስማም ደግሞ ቅባት ስታደርጉለት አሪፍ ነው። አይደርቅም፣ ሩዙ ማለት ነው አይደርቅም። ከዛ እንትን ቅላችሁ ውስጥ ቆዳችሁ ውስጥ እንደዚህ ስትቀቡት ማሳጅ አድርጉት። እሺ እንደዚህ በ4 ጣታችሁ ወይም ደግሞ አለች ማሳጅ ማድረጊያ። እኔ ነበረኝ መጀመሪያ የነበርኩበት። ዋው በቃ ቅቤ በሉት፣ እግዚአብሔርን ቅቤ ትወዱታላችሁ በእርግጠኝነት። እግዚአብሔርን ትወዱታላችሁ በእርግጠኝነት። እንደዚህ ማሳጅ ታደርጋላችሁ ማለት ነው። እሱ ባይኖርም በእጃችሁ በጣታችሁ ማሳጅ ማድረግ ትችላላችሁ። ግዴታ ያቺ ማሳጅ ማድረጊያ መግዛት የለባችሁም። እንትና ብሩሽ ነገር ናት እና የሆነ ነገር ስትቀቡ ቅባት ስትቀቡ በሷ እንደዚህ ማሳጅ ለማድረግ ትመቻለች። አሪፍ ነው። ቆዳችሁን እንደዚህ ትነካለች፣ የራስ ቅላችሁን ማለት ነው። በጣም አሪፍ ነው። ያን በቃ የጭንቅላትን ይሄ እንትን ያለውን ቆዳ ያነቃቃል። ያ እንትን ማለት ነው፣ ያ ብሩሽ ማለት ነው። አያችሁ ፀጉሬ ላይ ራሱ እንኳን ተቀብቼ አያስታውቅም እንትን እንደሆነ ማለት ነው፣ የሩዝ እንደሆነ ማለት ነው። ምክንያቱም በጣም አያችሁት። እዚህ ጋር ግንባራችሁ ጋር ተቀቡት። ማዳረስ አለባችሁ በደንብ አድርጋችሁ። እሺ እንደዚህ ማለት ነው። ቆዳችሁን ማግኘት አለበት። ጫፍ ጫፉ ብቻ ሳይሆን ቆዳ ውስጡ እንደዚህ እየከፈታችሁ ፀጉራችሁን መሀሉ እንዲህ ማለት ነው። ደስ ሲል ቅዝቃዜው ስማሙል። በዚህ
በግራ በኩል በዚህ በኩል ጨርሼዋለሁ። ስማ ደስ ሲል ትወዱታላችሁ በእርግጠኝነት። ሁላችሁም ቤታችሁ ተጠቀሙት ሰርታችሁ ፕሊዝ። ይሄው ይሄ በዚህ በኩልም እንደዚህ ተቀባ። ይሄን ይመስላል። ይሄው ውድ ቤተሰቦቼ አጠናቅቄዋለሁ፣ ጨርሼዋለሁ። ደግሞ ከሚገርማችሁ በቃ የፀጉሬን ልክ አውቀዋለሁ። በቃ ግምቴ በጣም አሪፍ ነበረ። በፊት ስሰራ ወይም በጣም ይተርፈኛል ወይም ደግሞ አንዳንዴ ያንሰኛል ምናምን እና በዚህ በጣም ብዙ ጊዜ ይቸገር ነበረ። ወይም አንዳንዴ ያንሰኛል ወይም አንዳንዴ ደግሞ ይተርፈኛል። ዛሬ ግን ይኸው በጣም በቃ ጭፍ አድርጌን የተቀባሁት ይኸው በቃኝ። ይሁት እንደዚህ ማሳጅ ታደርጋላችሁ። እንደዚህ በአምስት ጣታችሁ እንደዚህ እያስገባችሁ እንደዚህ እያደረጋችሁ ማሳጅ ማድረግ ማለት ነው። ቆዳችሁ ውስጥ እንዲገባ የጭንቅላታችሁ ቅል ውስጥ እንዲገባ አያችሁት? በቃ እንዲህ ነው ማለት ነው። መቀባት ማለት እንዲህ ነው። በቃ ይሄ አሁን አይፈስ ፀጉራችሁ ላይ ግግር አይል። በቃ ለጥ ቀጥ ብሎ ቀጥታ ወደ ሰውነታችሁ ውስጥ ወደ ጭንቅላት ቅላችሁ ውስጥ ይገባል ማለት ነው። ትሪትመንቱ ማለት ነው። በስመ አብ እውነት የምሬ ነው የምላችሁ። ቅቤ በሉት በቃ ቅቤ። ቅባትም ስላለ ደግሞ የተለያየ አይነት ቅባት ሰርቼ አዘጋጅቼ ስለነበረ እሱም ስላለ በቃ በጣም ነው ደስ የሚለው። ልስላሴው ደግሞ እንትን ቢኖረው ሞር ደግሞ አብሽ ቢኖር በጣም አሪፍ ነበረ። አብሽ በጣም ወሳኝ ነው። እኔ ስለጨረስኩ ነው። ቀጣይ ላይ ስሰራ አብሽ አስገባበታለሁ። እናንተ ግን አብሽም አስገቡበት። እሺ አብሽም አስገቡበት። ሮዝ እኔ ልክ የፀጉር የሚሆን ልክ ነው የሰራሁት። እናንተ ደግሞ ፀጉራችሁ ስስ የሆነ ሰዎች 5 ማንኪያ ሩዝ በቂ ነው። ከዛ 1 ማንኪያ ከሩብ በቂ ነው ጥቁር አስሙድ። ከዛ አንድ ተኩል ደግሞ አሁንም ድጋሜ እንትን አብሽ። ከዛን 20 ፍሬ ሚስማር ማለት ነው ቅርንፉድ። ከዛን አንድ አነስ ያለች አንድ ቀይ ሽንኩርት 1 ራስ። ከዛን 2 ፍልቅቅ ነጭ ሽንኩርት። ከዛን ሮዝሜሪ በሾርባ ማንኪያ 1 ማለት ነው። ከዛን በቃ ፀጉሬ በእርግጥ በማለት ትንሽ አጠር ይላል። ቢሆንም ግን ለክፉ አልሰጥም። ይሄን ይመስላል። አብረን እንደዚህ እንንከባከባለን። እንግዲህ ይሄን ይመስላል ወገኖቼ። በቃ ይሄ አሁን ከዛን በኋላ ታጥቤ ደግሞ አሳያችኋለሁ ማለት ነው። በቃ ይሄ ማሳጅ ተደርጓል፣ በቂ ነው። ከዛም በፔስታል እፍን ታርጉታላችሁ። ከዛም ተውን በቃ በጣም ይሄን ይመስላል። ስታጥቡ ደግሞ እንገናኛለን። ውድ ቤተሰቦቼ ታጥቤ ተነሳው። ይሄን ይመስላል። ይሄው ታጥቤ ተነስቻለሁ። ኦላ አላደረኩትኝም። ይሄን ይመስላል። እዩት። ይሄን ይመስላል። 2 ሰዓታት በኋላ ማለት ነው የታጠብኩት ጊዜ ነበረኝ ተቀብቼ እና ይሄን ይመስላል። ይሄን ይመስላል ፀጉሬ። ያው ፏርክ ያለው እንዴት ደስ እንደሚል ስማምቦል እዩት። በነገራችሁ ላይ እኔ የምጠቀመው
ሻምፖ ይሄን ነው ቫቲካ፣ አያችሁት? ቫቲካ ነው የምጠቀመው እኔ። በጣም አሪፍ ነው። ኮንዲሽነር ደግሞ ይሄንን በፊት ኮንዲሽነርና ሻምፖ ነበር የምጠቀመው። ይሄንን ሻምፖን ትቼ ኮንዲሽነሩን መጠቀም ጀመርኩኝ። ሻምፖን ትቼ ይህንን ኮንዲሽነሩን ብቻ መጠቀም ጀመርኩ ማለት ነው። እና ይሄ ኮንዲሽነር ነው ታያችኋል ብዬ ተስፋ አደርጋለሁ። ይሄ ደግሞ ሻምፖ ነው ማለት ነው፣ የቫቲካ ሻምፖ እና በጣም አሪፍ ነው። እኔ ወድጄዋለሁ። ስንት ወሬ ወደ 4 ወር ምናምን ሆኖኛል ቫቲካ መጠቀም ከጀመርኩኝ። እና እናንተ እቺ ቅባት እንዴት ደስ እንደምትል በኢየሱስ በቃ እንዴት ደስ እንደምትል ፀጉር ማለት ነው፣ እንዴት እንደምታለሰልስ እንዴት እንደወደድኳት። በተለያየ አይነት ነው ከለር ያላት። እኔ ያው ቅባቱ ራሱ ይሄ ነው የሚመስለው። በእርግጥ የተለያየ ቅባት አለኝ እኔ ግን አንድ ሳምንት ሌላ ነው የምጠቀመው። አሳያችኋለሁ እሱንም ሌላ ጊዜ። እና በጣም አሪፍ ናት ከምነግራችሁ በላይ እና ገዝታችሁ ተጠቀሙ። የምሬ ነው የምላችሁ። አማል ነው የምትለው ይወት ስሟ በጣም አሪፍ ናት። በጣም ከምነግራችሁ በላይ ማለት ነው። በጣም ነው ፀጉር የምታለሰልሰው። የሆነ ድርቅ ያለ ፀጉር በተለይ ድርቅ ያደረኩትኝም ለእናንተ ለማሳየት ብዬ ፀጉሬን አላደረኩትኝም ነበረ። እና ይሄን ይመስላል ወገኖቼ፣ እንደዚህ ይመስላል ፀጉሬ። ይሄው ብሎ ነበረ ስማም ዩኒፎርም በስብሷል፣ በውሃ ቀይረዋለሁ። እና ውድ የቻናሌ ተከታታዮች የነበረን ቆይታ ይሄን ይመስል ነበረ። እንግዲህ ዛሬ አብረን ትንሽ ረዥም ደቂቃ አብረን ቆይተናል። ይሄን ይመስላል። ከወደዳችሁት ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ አበረታቱኝ። የተለያየ ስራዎች ይዤ እንድመጣ ብርታት ሁኑኝ፣ አግዙኝ እላችኋለሁ። ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት መስጫ ስር ስጡ እላችኋለሁ። አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ባይ